ሰዓት ነው። አሁን እንጫወታለን። የቅዳሜ ቤተሰቦች በግራና በቀኝ ሙልት ብለው ነው የመጡት። ዛሬ ደስ የሚል ነው። የካቲት ወር የድል ወር ነው። ጀግና ፊት ነው እዚህ ጋር የምናየው። ዛሬ ደስ የሚል የጨዋታ ሰዓት እንጫወታለን። ስለመጣችሁ ደስ ብሎኛል። እንኳን ደህና መጣችሁልኝ። እናንተ ስትመጡ ጨዋታው ይደምቃል። ጨዋታው ሲደምቅ ፉክክር ይኖራል። ከፉክክሩ በኋላ ደግሞ አንድ አሸናፊ ብቻ ነው የሚኖረው። ስለዚህ አንድ አሸናፊ ለመሆን ዛሬ የምትጫወቱት። የዛሬ የጨዋታ ሰዓት እድለኞች ወደ ቦታችሁ። አራቱ እድለኞች ወጥተዋል። ያለፈው ሳምንት ላይ የጨዋታ ሰዓት አልነበረንም፣ ግን እኔ ወጣ ብዬ ከዳጊ ጋር ደስ የሚል ጨዋታ ተጫውተናል። ትንሽ ስፈራ ስተባ ነበር። ዛሬ ደግሞ ወጣ ብዬ ጥያቄ ጠይቄያለሁ። የጨዋታውን ህግ እነግራችኋለሁ። ከዛ በፊት ግን የእናንተ ትውውቅ ይቀድማል። ማንም በል እንተዋወቅ። ነፃነት ለዓለም ባላለም። ነፃነት ለዓለም በቃ የካቲት ነው የመሰለስ። ነፃነት ለዓለም ደስ ይላለሽ። ዮሴፍ ብራ። ዮሴፍ ብራ ምንድን ነው የምትሰራው? ተማሪ። ምንድን ነው የምትማረው? ቲዮሎጂ። ነፃነትስ? ስራ እሰራለሁ። ምንድን ነው የምትሰራው? የቢሮ ስራና ያው ሙዚቃ። የቢሮ ስራና ሙዚቀኛ ነሽ? አዎ። መግቢያ ላይ ስትዘፍኝ የተንሻል። አሁን ደግሞ የጨዋታ ሰዓት ላይ መተሻል። እሺ ማን በል እንተዋወቅ። ሰላም አደራጀው። ሰላም አደራጀው። ነፃነት ለዓለም ሰላም አደራጀው። ደስ የሚል ስም ነው። እሺ ሰራተኛ ጥላሁን ተሾመ። ኦዲት የመንግስት ስራ። እናንተ ሁለታችሁ በጣም ኃይለኛ ቁርኝት ነው ያላችሁ። ስለዚህ ዛሬ ለጨዋታ ሰዓት አራት እድለኞች ተመርጠዋል። ነፃነት ለዓለም አለች በዚህ በኩል ደግሞ ሰላም አደራጀው አለች። ስለዚህ ሁለቱ ስም ራሱን የቻለ ሌላ ፉክክር የሚፈጥር ነው። ደስ ይላል። የጨዋታ ሰዓት ነው። ህጉን ነግራችኋለሁ። 5 ጥያቄ ይደርሳችኋል። 5 በግራ 5 በቀኝ ነው የሚደርሳችሁ። የጨዋታ ሰዓቱ ማን ያሸንፋል? እናሸንፋለን። ለምን ደም ታሸንፉት? ብዙ ጊዜ ግምት ይሳካልኛል። ቤት ውስጥ ስገምት ይሳካልኛል። እንግዲህ ዛሬ ደግሞ ሜዳው ላይ ተገኝቻለሁ። ዛሬ ከአምስቱ ስንት መልሰሽ ታውቂያለሽ? 3 መልሰሽ ታውቂያለሽ። ዛሬ ከእናንተ 5 ስንት ትመልሻለሽ? 5 ምን ትላላችሁ? እኛ ከአምስቱም 5ቱን ነው የምንመልሰው እያሉ ልናሸንፍ ነው የገባነውና 5ቱንም እናንተም 5ቱን። በጣም አሪፍ። ስለዚህ አንድ ጥያቄ 15 ሰከንድ ብቻ ነው ያለው። በ15 ሰከንድ ውስጥ ጮክ ብላችሁ ማውራት አለባችሁ። ከዛ በኋላ መልሱ ይከፈታል። ዝግጁ ናችሁ? ቤተሰቦቻችን ከነሱ መልስ በኋላ ደግሞ ወደ እናንተ እንመጣና የእናንተ መልስ እንቀበላለን። ከዛ በኋላ አሸናፊ